ለምንድን ነው የሚነገረኝ ነገር ማሰብ? ቆይ ምን አድርገው? ከሂራና አጠገብ ራቅ። ካልሆነው ግን የማትወጣው ችግር ውስጥ ነው የምገባው። አላበዛውም። ስትወጣጠርብኝ ዝም አልኩ። ብሔራን ግን ግደለኝ አልሰማምሽ። አረ እንደዛ ነው? አሁን እንደዛ Badragion. ጆጊ ወይኔ ጉዴ ከማን ጋር ተጣልተ ነው? እንደዚህ ነው እያየሁ እንዴት ነው ቀላል የሚሆነው? እሺ ወደ ሕክምና ሄዳል? አሬዶ አባትሽ ልጅሽ ምን ታውቂያለሽ? የምን ጋብቻ ማለቴ? ለማንስ ነው የሚደረው? ለጓደኛችሁ ልጅ። ቆይ አንተ እንዴት አወቅ? እንዴትም ብወቅ ግን የሰማሁት እውነት ነው? እንጃ እኔ ምንም አላውቅም። ግን አንዱ ያባዬ ጓደኛ የልጅ ሚስት ይለኛል። የቀልድ ነበር እኮ መስሎኝ። አይደል የምር ነው። እና ምን ይሻላል? በእናትሽ በቃ ከዚህ ጠፍተን ወደ አዲስ አበባ እንሂድ። ሄደንስ? ችግር የለም እኔ የሆነ መፍትሄ አላጣም። ግድ የለም መጀመሪያ አባዬ ላናግረው። ምን ብለሽ? የምሰማው ነገር እውነት ነው ወይ ብዬ ከዛው ካለኝ እንደማልፈልግና የምወደው ፍቅረኛ እንዳለኝ ነግረዋለሁ። ውሳኔሽን ግን የሚያከብርልሽ ይመስልሻል? መጀመሪያ ላናግረውና ውሳኔውን ብንሰማ ይሻል? እሺ እባክህ እሺ በለኝና ወደ ሕክምና እንሂድ። ኧረ ቀላል ነው ታስብሽ። ታስብ ኖርማል። አባቱ በፍቅሬ ማር እየገባ ነው። እሱም ወንድ ነው። በእኔና በሷ ማለት ትግባብላ ሰማ ማለት
ከዚህ በኋላ በእናንተ መካከል ማንም አይገባም። ይሄንን ስጦስ ስላልሽ ይመስለኛል የስንብት ደብዳቤ ነው። ምን ሄራን ነው ልጅ አስገዳችሁ አጋባችኋታ? እንደዛ ቢሆንማ በምን እድላችን እና አልቴ ምን ሆነች? ጆ እንካ በቃ ያዘው። ፈጣሪ አጽናቅ ማለት ሰማኝ እንጂ ያስጨነቀኝ ነው። በጭራሽ ማላቅ እየሆንክ ነው። አልገባህም። በይሳት ምን አይነት ስሜት እየተሰማኝ እንደሆነ በጭራሽ አልገባህም። በጭራሽ። እሺ እና እንደዚህ መጨናነቅና መተከስ ምን የሚለውጠው ነገር አለ? እስኪ ንገር። ሞተሽ ብለህ እርምን አውጥተህ 4 አመት ሙሉ በእንቅልፍ ልቧ ስሟን ስጠራ ቆይታ በድንገት ተደውሎ ድምጿን ብትሰማ ምንድን ነው የሚሰማው? ገባኝ። የምትለው ነገር በጣም ከባድ ነው። ከባድ ብቻ ግን እኮ በቃ አንተ ደስተኛ መሆን ያለብህ አንዴ። እንዴት? ቆይ እንዴት ነው ደስተኛ ነው የምችለው? ለ4 አመት የት ነበረች? ለምንስ ሞተሽ ልባል ቻልኩ? ይሄ መጠየቅ ያለበት ጥያቄ ነው። ታዲያ ለዚህ ሁሉ እኮ መልስ የሚኖረው እራሷ ሄራን ጋር ነው። በትክክል። ከሰው ውጪ ይሄን ጥያቄ ማንም ሊመልስ ይችላል። ትምጣ ብቻ ነው። አይኗን እያየሁ ከአንደበቷ መስማት ነው። እና መቼ ልመጣ ነው አለች? ከውጪ መታ ያለችው አያቷ ጋር ደስ ነው። እውነቷን ይሁን ውሸቷን ባላቅም ከወር በኋላ እመጣለሁ ነው ያለችው። ወይ ካልሆነ ነገ ልሂድ እንዴ? ይሻላል። አይኔ ነገ ይበራል ቢሉ ዛሬ እንዴት አድር ያላሉ እንዳንተ አይነቱ ነው። በልና እንሂድ ሸው ፍቅረኛሽን ለሰርጋችሁ ቀን እያዘጋጀሽ ነው። ጆዬ ቀሚስ እንድለብስ የሚፈልገው ለቬሎ እንድዘጋጅ እያደረገኝ። እስኪ አታታምር የኔ ተወዳጅ እንዴት እኮ እንደምታምር ደግሞ ቀሚሱ በጣም ነው የሚያምርብሽ። እሺ ወይኔ ሚስጥር ምንድነው ያደረግሽው? ምንድነው? ወይኔ ቅሌት! ወይኔ ሚስጥር! ወይኔ ሚስጥር! ማነች ያቺ ቆንጆ እያልኩ በርቅ ሳደንቅ ማንን አትገኝ ጥሩ ምን ሆነሽ ነው ቆንጆ? ሶል የማይሆን ስህተት ተሳሳትኩ። የምን ስህተት? ጆ ቀሚስ ልበሻለሽ ለቪሎ ሊያዘጋጅሽ ብሎ አስበኛለሽ? ማው ብዬሻለሁ። ወይኔ ጉድሽ! ብቻ ሄደሽ አላፈረጥሽም አይደለ? ኧረ ሶል አላፈረጥኩትም፣ ግን ደግሞ አጉልሻ በዛውኛ ስትይ በቅርቡ ከጆ ጋር ለጠፍ የምትል ነበረች። ከዛ የሁለቱን ሁኔታ ለማረጋገጥ ብዬ በእኔና በጆ የሆነ ኮሽታ እንዳለ አሰማዋት። ከዛ ጆ መጥቶ የኔ ተወዳጅ እህት ብሎ አላገረጣኝም።
ከምንም በላይ እናደደኝ እኮ ደግሞ የሩታ አሳሳቅ። ወይኔ ሳቋ ሳቂ። እኔ ምንሽ ማን ነበር ያልሽኝ? ያ ቀውስ በረከት ካንቺ ጋር ስሙን ጆ ብሎ ቀየረ እንዴ? ማለት ጆ በረከት ጓደኞቼ ናቸው። ጆ ማለት የሆነ ጺማ፣ በረከት ደግሞ ይልሽ አታስቢ። በረከት ያክስቴ ልጅ ስለሆነ በደንብ ነው የማውቀው። ምን ሆነሽ ነው ግን እንደዚህ ደጅ ማስጠናት? ቀጠሮ ነበር እንዴ? አሃ ለኪል ነው። ቢሆንም ግን የሆነ ሰው ሊጠብቀኝ ይችላል ብለሽ በፍጥነት መምጣት ነበረብሽ። ከምርህን ነው? ዋቂ ስቀልኝ። እንዴት ነሽ ታዲያ? ዋው ደህና ነኝ። እሺ ቤት ወይ እንደዚህ ሸርፍ ብትን ለምትለው ናችን ከኔው ነገር ፈልገህ መሆን አለ። አዎ አልተሳሳትሽም። እና አንድ ሁለት አለች ፈልጌ ነው የመጣሁት። አንተ ከኔ ውለታ ፈልገህ የምችለው ከሆነ ደስ እያለኝ አድርገዋለሁ። እንደምትችይው እርግጠኛ ሆኜ ነው የመጣሁት። እሺ እንዳደርግልህ የምትፈልገው ንገረኝ። ምንድን ነው? አሪፍ፣ በጣም አመሰግናለሁ። ሚስጥርን ታውቂያለሽ አይደል? ሚስጥር ያቺ ወንዶና እሺ፣ አወኳት። እሷ እንድትረጂልኝ ነው የምፈልገው። እሷን እኔ እንዴት ልረዳት እችላለሁ? እስቲ ሴት እንድትሆን እርጃት። ምን እያስገቢኝ ነው አይደለ? አይደለም የምሬን ነው። ይኸውልህ በል የትሬዲንግ ሰዓት እየረፈደብኝ ስለሆነ ልሂድ። እሺ እንዴ ያ ፍቅስ ጉዳይ እንዴ ይኸውልህ ቤኪ፣ ይሄ ቀልድ ያስቃታል ብለህ አስበህ ከሆነ ቁርጥ ልንገርህ፣ አያስቅ። እታትዬ እኔ የምሬን ነው። እንዴ ምን ይልሽ ሰላምዬ፣ ሚስጥርና ጆ ተፎካክረው ሚስጥር ተሸነፈች። ቅጣቷ ደግሞ ወንድነቷ እንድትተው ነበር። በመጀመሪያ እኔ በቅጣቱ ደስተኛ ነበርኩኝ፣ ግን ደግሞ በቃ ምክንያቱን ስሰማ በቃ በሷ ላይ ማፌዙን ተውኩኝ። ስትጨናነቅ ሲያ ደግሞ በጣም አሳዘነች። ስለዚህ በቃ አንቺ እሷ መርዳት እንደምችል እርግጠኛ ነኝ። እርጃታ ታዲያ ብቻ ነው ምክንያት? መቼም ካንቺ እቴ የምደብቀው ነገር እንደሌለ ታውቂያለሽ እኮ። ንገረኛ። ይሄኛው አለባበሷ ውበቷን ደብቆታል። ሚስተር እኮ እዴ አንቺ ትቸኩያለሽ። ሂጂ በቃ ቻው። ያለ ቤኪ ተይዘሃል፣ ተጠምደሃል። ምን ነው ሶል? ሚስጥራችሁን ሚስጥር አድርጌ ይዘዋል። እቺ አሁን የተረክሻት የበረከት ቀመር ነች አይደል? አንቺ ያምሻል እንዴ? ስለምን ቀመር የምትወሩ? ኧረ ሶል በእናትሽ ምንድን ነው? እኔና እሱ እኮ ኧረ በእናትሽ ምን ሆነሽ ነው ሶል? እኔም እንዲህ ያለ የሀሳብ ሽውታ ውስጥ የገባሁት አንቺም ማይሆን ምስኮል ካጭሽልኝ በኋላ ነው። እሱ የራስሽ ጥፋት ነው። ሴት ነሽ፣ መቸኮል የለብሽም። ደግሞም ያደረግሽው ለመልካም ነው። እንዴት? አረዳድሽ የተሳሳተ መሆኑን አረጋገጥሽ? ቤኪ ግን በቤኪ በኩል ምንም ነገር እንደማይኖር እርግጠኛ ነኝ። በአንቺ በኩል ላይኖር ይችላል፣ በቤኪ በኩል ግን እንደሚኖር በደንብ እርግጠኛ ነኝ። እንግዲህ ያስ ልንገርሽ፣ በበረከት በኩል ምንም አይነት ስሜት እንደሌለ እርግጠኛ ነኝ የምነግርሽ። አይደለ?
ጊዜ ዳኛ ያሳየን የለ እናያለን። አየሽ ለሌሱ ክፋቱ እኔ ለሷ ስንት ነገር አርኩላት እሷ ግን ለምን አትነግራትም? ለማ ለዛችሁ እንዲላ ለመግራት ኧረ እባክሽ ስለማታውቂያት ነው። ቀጥታ እንደተሸነፍኩ አድርጋ ነው የምትወስነው። እኔ ቤኪ ደግሞ በጭራሽ በሷ መሸነፍ አልፈልግም። እና እሺ ምን ይሻላል? ተልኮ ሚሽን እቴጌ ብዬዋለሁ። እቴጌ ደግሞ ምንድነው? ከምርሽ ነው? አዎ የምሬ ነው። አረ አንቺ ድድብና አይና ወጣ ወይ ኮርፊያ እኮ ድድብና አይሆንም እኮ ነሽ። እቴጌ ዘውዲቱ እቴጌ ምንትዋብ ውበቷ እቴጌ ጣይቱ እቴጌ መነን እነዚህንም አውቃቸዋለሁ። አኩሪ የኢትዮጵያ ባለ ታሪኮች ጎበዝ። ዘግይተሽም ቢሆን መማረንሽ አሪፍ ነው። እያቸው እስኪ አንዳቸው ፊት ላይ ፈገግታ ይታይሻል። ሲመሩም ኮምተር ፎቶ ሲነሱም ኮስተር ያሉ ጀግኖች እና ያችን ባለ ላይ በሬት ይያልካታ በመኮሳተር አዎ አሪፍ የታለ እኮ ስያሜ ነው። ተመችቶኛል። ደግሞ ይሄን ፍክክር በአሸናፊነት እንደምትወጣው ተማመረባለሁ። እኔ እንጃ እባክሽ። ወይኔ ፉክክር እኮ እንዴት እንደምወድ። ይሄ አመት እንኳን እያለቀ ነው፣ ግን በእኛ ክላስ አሪፍ ፉክክር ደግሞ እርግጠኛ ነኝ። እሺ አሁን ምንድነው የምናደርገው? ልክ እኔ ኢንትሮን ከተጫወትኩት በኋላ ከዛ ልክ ዜማውን ስል ቀጥላችሁ ትቀበሉኛላችሁ ማለት ነው። እሺ ዝግጁ ነን አይደል?
ትዝታ ዘወትር ወደኔ የመጣ ትዝታ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ እፎይ የምልበት ሕይወቴ ጊዜ አጣ እንዳላንጎራጉርም እየተገዝቼ እንዳላንጎራጉርም እየተገዝቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ትዝታ ዘወትር ወደኔ የመጣ ትዝታ ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ እፎይ የምልበት ሕይወቴ ጊዜ አጣ እንዳላንጎራጉር እየተገዝቼ እንዳላንጎራጉር እየተገዝቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ምን ሰራልሽ? ተፈርሰይድ የለም ያው ዝም ለምትስል ማለት እንኳን ደህና መጣሽ። ወደ ናችሁ አልኩኝ። እንኳን ደህና ቆየህ። በጣም ደስ ይላል። ሁሌ አንተን የማገኝባቸው ቦታዎች ላይ ነው። በተለይኛው ደግሞ ይለያል። እኔ የምለው ዘፋኝ መሆን ፍላጎት አለህ እንዴ? አይ ዘፋኝ መሆን እንኳን አልፈልግም፣ ግን ተዋናይ መሆን እፈልጋለሁ። እና እዚህ ምን ትሰራለህ? ያው ከተዋናይ ሀብቱ መካከል አንዱ ድምጼን ላስተካክል ቮካል ልሰራ ነው። ለትወና ይሄን ያህል ፍላጎት ያለህ ይመስለኛል ነበር። ጆዬ ነኝ ጌታ። ከዚህም በኋላ ህልም ነው። እሺ በሚገባ ደግሞ ስኬትም ስኬት ይችላል። ታዲያ ብቻን ከምትሆን አብሬ ብሆን ምን ይመስላል? በዛውም የስራ አጣማሪ ታደርገኝ። የኔ ስራ አጣማሪ ልትሆኝ ከፈቀድክልኝ? አዎ ብቃትሽ የሚመጥን ሆኖ ከተገኘ ምናልባት እድል ልታገኝ ትችላለሽ። ማለት የመግቢያ ፈተና ትፈተኛለሽ። የስራው ባህሪ መልካም። ያው መጀመሪያ ድምፅሽን ቼክ ማድረግ ስለሚኖርብኝ ትዘፍኛለሽ። ጆ ሄራን እኮ ነኝ። በደንብ እኮ ነው የማውቅሽ። ቆንጆዋ ወይዘሪት ሄራን አስማማ አይደል? ቤብ ፍቅርና ስራ አብሮኝ ባይሆን ቤቡን ከስራዎች ትይኛለሽ። ትስማሚያለሽ ወይስ አትስማሚም? እሺ ተስማምቻለሁ። ምን አይነት ዘፈን ነው እንድዘፍንልህ የምትፈልገው? ደስ ያለሽ ነው። አይኔን ክፉ ማየት መች አስለምደህ ሰውነቴን ሁሉ ሰው አድርገህ ሰርተኸው ሰውነቴን ሁሉ ሰው አድርገህ ሰርተኸው ያቦካነው ጭቃ የተጫወትንበት አለት ሆኖ ቀረ አንተ ቀርተህበት አለት ሆኖ ቀረ አንተ ቀርተህበት ቀለምህን ይዘህ ትመጣለህ ማታ
ደግሞ ነቱ እንድፈልግ ዛሬ በምን አይነት ትዝታ ምን አባክ ፈለክ? መጽሐፍ እና ከፊት እንደ ጅብራ የምትገተረው መጽሐፉ እኔ አይነት ላይ እንዴ ያለው 12ኛ ክፍል መሆን የረሳሽው እንዴ? መጽሐፎች እኮ እነዚህ ናቸው። አልቀረብም ወገኛ። አሁን ስታይ የምታነባት ይመስል አይባልም። ከቻልሽ ማበረታታት፣ ካልቻልሽ ደግሞ ዝምታ። ማን እንገደል? በምላስ እኮ ማን ይችላል? ፈጣሪ አንዴ አውቶ አድርጎ ፈጥሯል። ስማ ደግሞ እያንዳንዷን መጽሐፍ አገላብጫ ይቻታለሁ። አንድ ገጽ እንኳን ብትገነጥል ከዚህ ላይ ብረድ አይደለም ከዚህ ትምህርት ቤት ነው እሺ እንድትገነጠል የማደርገው። ይህ ሁሉ ትዕግስት ግን ከየት አመጣሽው? በቃ አሾፍክ። ኧረ ምን ቦታኝ እየጠቆምኩሽ ነው። እንኳን ለእኔ ልጠቁም መጀመሪያ ለትውልድ እንዳይተርፍ የምታደርገውን መጽሐፍ መገንጠልህን አቁም እሺ። ገለባ እርግጠኛ ነኝ እንጂ ነሐሴ የተወለደችው ሰውማ ጎርፍ ዝናቧ ምናምን ነገር ለትውልድ እንዳይተርፍ መገንጠል ምናምን ነገር አቤት ምን